የእሁድን በኢቢኤስ የመዝናኛ ፕሮግራም አቅራቢ የነበረችው ሊያ ሳሙኤል ኢቢኤስ ቲቪ ከጣቢያው በማሰናበቱ ሊቆጫቸው ይገባል ተባለ። ኢቢኤስ ቲቪ ላይ ከሚቀርቡ ምርጥ ፕሮግራሞች አንደኛ ውሎ የተሰኘው ፕሮግራም ነበር። ይህም ፕሮግራም በርካታ አቅራቢዎች ሰርተው ተመልክተናል። እንደ ሊያ ሳሙኤል ግን ጥንቅቅ አድርጎ የሚሰራው ሰው አልተመለከትንም። ውሎ ለሊያ በልኳ የተሰፋ ፕሮግራም ነበር። ሊያ ውሎ ፕሮግራም ከአንቺ ውጪ መመልከት ከባድ ነው። የኢቢኤስ ባለሙያዎች ሊከፍቱት ያሰቡት ቻናል ኢቢኤስን ጉድ ሊያደርጋቸው ነው ሲባል የሰማነው እውን ይመስላል። በወሊድ ምክንያት ተደጋጋሚ ፍቃድ በመጠየቋ ግጭት ውስጥ የገባችው ሊያና ባለቤቷ ከቀድሞ መስሪያ ቤቷ ስትለቅ በይፋ ባይነገርም ውስጥ ውስጡን የተወሩ ጆሮ ያዝ ያደረጉ ጨዋታዎች ነበሩ። በኢቢኤስ ላይ የተግባቡ ከካሜራ ጀርባ የሚሰሩ ሳሙኤል፣ የቴሌቪዥን አቅራቢዋ ሊያ ፍቅር ያስቀናል። ገራሚ ጥምረትን የተባለላቸው ጥንዶች ናቸው። ከኢቢኤስም ሲወጡ ሰሞን ነው። ጥልቁ ፍቅራቸው ለስኬት መንገዳቸው እየጠረገ ይመስላል። ብዙዎች ከኢቢኤስ ሲባረሩ ሲያለቅሱና ሲቆዝሙ እናያለን። ከኢቢኤስ መባረር ስኬትን ላይ ስኬት የደረበላት ከልጅ መውለድ እስከ ሹመት ከምርጥ ባል እስከ ቴሌቪዥን ባለቤትነት ከፍ ብላ የምትታየው ሊያ ደስታና ስሜቷን ባለቤቷ በሚያስተዳድረው እንዲሁም በአዲስ የቴሌቪዥን ጣቢያ ከወዳጆቿ ልትመጣ መሆኑን አስመልክታናለች። ስለ ሹመቷም አጭር አንድ ሚስጥር አሾለከች። በግል ማህበራዊ ትስስር ገጿ ላይ ይህን ጽሑፍ አጋርታለች። ብራንድ አምባሳደር ያደረጋት ማን ነው? ከትናንትናው ልዩ ዝግጅት በኋላ የተባረከና የተከበረ ስሜት ይሰማኛል። የግሎ ኢትዮ ቱርኪ ኮስሞቲክ ክሊኒክ የብራንድ አምባሳደር መሆን ህልም ነው። እናም ለዚህ አስደናቂ እድል ለግሎ ቡድን በሙሉ ከልብ አመሰግናለሁ። ለላቀ ደረጃ ያላቸው ቁርጠኝነትና ግለሰቦችን ለማብቃት ያላቸው ቁርጠኝነት በእውነት እኔን ያስተጋባል። ለሆነ ሁሉ ጓግተናል። አብዛኞቹ የኢቢኤስ ፕሮግራም ውበትና ዝግጅቶች ከኢቢኤስ የተባረሩ ሰራተኞች በግል ቴሌቪዥን ጣቢያ እየመጡ ነው። ምናልባትም የቴሌቪዥን ጣቢያው መቅደስ ደበሳይን፣ ናፍቆት ትዕግስቱ፣ ሊያ ሳሙኤል የመሳሰሉ የእሁድን በኢቢኤስ መዝናኛ ጠበብትን ይዞ ይመጣል ተብሎ ይጠበቃል። ለመሆኑ ጣቢያው ምን ይሰኛል? ከቴሌቪዥን ጣቢያው ጀርባ እነማን አለ? ማንስ አሰባሰባቸው? በብሮድካስት ባለስልጣን እውቅናና ፍቃድ የተሰጠው የቴሌቪዥን ጣቢያስ ማን ይመራዋል? መቼስ ስራ ይጀምራል? በተለይ ኢቢኤስ በቅርቡ የኢትዮጵያ ብራንድ ነው ሲል የደቡብ አፍሪካ ተቋም ከእነ ኢቢኤስ እና አልጀዚራ እኩል በኢትዮጵያ አየር መንገድ ያህል ብራንድ ገንብቷል ሲል ማሞካሸት ጭምር አድንቆታል። ቻናል ዋን የተሰኘው አዲስ የመዝናኛ የቴሌቪዥን ጣቢያ በርካታ ታዋቂና ብቁ ባለሙያዎች አቅፎ ሊከፈት ነው። የቻናል ዋን መስራች አቶ ሳሙኤል ደበበ ከወንዶች ጉዳይ ፊልም ፕሮዲውሰርነት ጀምሮ ለ10 ዓመታት በኢቢኤስ ቴሌቪዥን ከካሜራ ጀርባ ትልቅ ፕሮግራሞችን በማዘጋጀትና ዳይሬክት በማድረግ ይታወቃል። በቅርቡ የሙከራ ስርጭቱን እንደሚጀምር የተሰማው ቻናል ዋን ባሳለፍነው ሳምንት ከኢትዮጵያ መገናኛ ብዙሃን ባለስልጣን የሳተላይት ስርጭት ፍቃድን ተረክቧል። ቻናሉ ቀደም ብሎ በርካታ ፕሮግራሞችን እያዘጋጀ እንደከረመና አዳዲስ ፕሮግራሞች ይዘቶችን ለተመልካች ይዞ ለመምጣትም ዝግጅት ላይ እንዳለ ተሰምቷል። ከዚህ የቴሌቪዥን መቋቋም ጀርባ ያለው ሰው ብዙ የሚነገርለት በኢቢኤስ ቆይታው ጣቢያው ተወዳጅ በማድረግ ረገድ የነበረውን ሚና አንስተን በርካቶች ኢቢኤስ ባለሙያ ያጣ ብለው ነበር። ይህ ሰው ማን ነው? ዳይሬክተርና ፕሮዲውሰር ሳሙኤል አበበ በቅርብ የሚያውቁት ወዳጆቹ ስለ ሙያ ብቃቱ ያነሳሉ። ውጤታማ ስራ በመስራት 101% ልብ የሚጣለው የቴሌቪዥን ቀመር የተረዳ የመዝናኛ ፕሮግራም በሚገባ የተረዳ ለካ ለበጎ ነበር። በተለይ በቅዳሜ ከሰዓት ድምቀት በመሆን የሚታወቀው ተወዳጁ የሬዲዮና የቴሌቪዥን ጋዜጠኛ ታሪኩ ዘውዱ በኢቢኤስ ቆይታው በሳሙኤል ችሎታ ከሚደነቁ መሃል አንዱ ነው። እንዲህ ሲልም ሀሳቡን ይገልጻል። ለ10 ዓመታት የእሁድን በኢቢኤስ እና የቅዳሜ ከሰዓት ዋና ዳይሬክተር ሳሚ በራሱ ቻናል እየመጣ ነው። ሳሚ ሀሳብ አያልቅበትም። ሳሚ ነገሮችን ወዲያ ማሳመር ይችልበታል። ሳሚ እድል በመስጠት ያምናል። ሳሚ ባለሙያን ብቁ የማድረግ ልዩ ችሎታ አለው። ሳሚ ለተመልካች የሚመጥን ይበልጥ
ይበልጥ የሚያዝናኑ አዳዲስ ይዘት ያላቸውን ስራዎች ይዞ እንደሚመጣ ሙሉ ለሙሉ አልጠራጠርም። በነገራችን ላይ ተወዳጅ የነበሩትን የእሁድን በኢቢኤስ ቀደምት አዘጋጆች ከጀርባ ሆኖ ተወዳጅ ያደረገው በሰው ልብ ውስጥ እንዲቀሩ ያደረገው ከአቅራቢዎቹ ችሎታ ጋር ተዳምሮ ብቁ ባለሙያ እንዲሆኑ ያደረገው ጀግና ባለሙያ ነው። በቻናል ዋን በጣም ከምትወዳቸው ባለሙያዎችና ከአዳዲስ ባለሙያዎች ጋር ለመምጣት ዝግጅቱን አጠናቋል። የሚሰራ ማበረታታት ቻናል ዋን የተሰኘው አዲስ የመዝናኛ ቴሌቪዥን ጣቢያ በርካታ ታዋቂና ብቁ ባለሙያዎችን አቅፎ ሊከፈት ነው። የቻናል ዋን መስራች አቶ ሳሙኤል ደበበ ከወንዶች ጉዳይ ፊልም ፕሮዲውሰርነት ጀምሮ ለ10 ዓመታት በኢቢኤስ ቴሌቪዥን ከካሜራ ጀርባ ትልቅ ፕሮግራሞችን በማዘጋጀትና ዳይሬክት በማድረግ ይታወቃል። የሙከራ ስርጭቱን እንደሚጀምር የተሰማው ቻናል ዋን ባሳለፍነው ሳምንት ከኢትዮጵያ መገናኛ ብዙሃን ባለስልጣን የሳተላይት የስርጭት ፍቃድ ተረክቧል። ቻናሉ ቀደም ብሎ በርካታ ፕሮግራሞችን እያዘጋጀ እንደከረመ እና አዳዲስ የፕሮግራም ይዘቶችን ለተመልካች ይዞ ለመምጣት ዝግጅት ላይ እንዳለ ተሰምቷል።